ጤና ይስጥልኝ እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ወገኖቻችን ሆይ እኔ ወደ እናንተ መልእክት ማስተላለፍ ከጀመርኩኝ አሁን 23 ዓመት ሊሞላኝ ወራቶችን የቀሩኝ። በቅድሚያ በቅርብ ለማቃችሁ ከሃይ ስኩል ጀምሮ አብሮ ከኔ ጋር የነበራችሁ የማውቃችሁ ግለሰቦች ምነግራችሁ ነገር እኔ ምልጃዬ ዛሬ እዚህ ያቆማል። ያለንበት ጊዜና ወቅት ሁላችንም ነፍሳችን ትነግራናለች። በዓለም ላይም ሆነ በዚህ በሀገራችንም ሆነ ቀላል የሆነ ጊዜ አይጠብቀንም። እኔ ዓላማዬ እግዚአብሔር የሰየመኝ ከክርስቶስ በፊት የመጨረሻው እግዚአብሔር የላከኝ እኔ እግዚአብሔር የላከኝ ነኝ ብዬ ደጋግሜ ነገርኳችሁ። አልሰማችሁ። ምክንያቱም ምታልቁ ስለሆናችሁ ነው እንግዲህ ያልሰማችሁ። ስለዚህ እኔ አሁን ዛሬ ሪታየር ማድረገው ከዚህ ካሜራ ነው። ተሰድቤያለሁ። ያልሰማሁት ስድብ የለም። የእግዚአብሔርን ስም አንስቼ እናንተን ስትለማለድኩኝ እናንተን ትክክለኛ መንገድ ግቡ፣ እስከ መጨረሻ ባሪያ አትሁኑ። የምታገለግሉት ዛሬ ሰይጣንን ነው፣ እግዚአብሔር እንድታገለግሉ የተፈጠራችሁ ናችሁ ብዬ ደጋግሜ ነገርኳችሁ። ከእንግዲህ ወዲያ በቅርብ ያፈሯችሁ ቤተሰቦቼ ከእንግዲህ ወዲያ መልእክት ሲኖር ተግባራዊ የሆነ መልእክት ሲኖር ካለ አመለክታችሁ። ምክንያቱም እኔ ከእንግዲህ በቃኝ፣ ከእናንተም ጋር በቃኝ። ነኝ ብትሰሙ እኔ ጓደኞች ያልኳችሁ ስለ ፍሬ ከርስኪ ከምታወሩ የዓለም ጨዋታ እያሳቀ ገረድ የሚያገባችሁ ነገር ከምታረጉ እግዚአብሔር ላከኝ ከእናንተ አውጥቶ ስሙኝ ብላችሁ አትሰሙ። ስለዚህ ያው መጥቶላችኋል፣ ያው ማለቅ ብቻ ነው። ሌላ መላችሁ ነገር የለም። አዎ ተሳዳቢዎቹ ደግሞ አንድ ቃል የሰደባችሁት ሰው እንዳይመስላችሁ የሰደባችሁት የፈጠራችሁን እግዚአብሔርን ነው። እኔ ሙት ነኝ፣ ከሞትኩኝ ሰንብቻለሁ። ስለ ራሴ አልኖርም፣ ቆየው ስለ ራሴ አልኖርም። ልጆቼና ሚስቴ እንኳን ትንሽ ነው ቴንሽን የሚያገኙት ከኔ። ስለ እግዚአብሔርና ስለ እግዚአብሔር ሕዝብ ነበር መከራከረው እስከዛሬ። ከእንግዲህ ማትሰማ ከሆነ የራስ ጉዳይ ነው። ይሄ ደግሞ የውሸት ጓደኝነት ምን ይሰራል? አብረህ ጭቃ ማብካት፣ አብረህና ዋናው ስር መሰረቱ እውነተኛ የሆነ ህይወት ካለው ጓደኛ የውሸት ሁላችሁም የውሸት ጓደኝነት ነው ያለው። I'm sorry, I don't see not truth. Keep on lying. And I rest my case. For those of you who want a challenge, I will be out there soon. You take care.